በቤተሰቦች መሃል መተሳሰብና አንዱ ለአንዱ መልካም ነገር ሊያስብ ይገባል። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ አላህ ሱብሓነሁ ወተዓላ በቁርአን ውስጥ ነቢዩላህ ሙሳ ዐለይሂ ሰላም አላህ ነቢይ አድርጓቸው ወደ ህዝባቸው መልእክት ልኳቸው ዳዕዋ አድርግ አስተምር ብሎ ሲልካቸው ይሄ ትልቁን ክብር ትልቁን ማዕረግ ለኔ ብቻ አይሁን ለወንድሜም ይሁን ብለው ለወንድማቸው ለሃሩን መመኘት ብቻ ሳይሆን አላህንም ጠየቁ። ይህን አላህ እንዲህ ያለ ይነግረናል። ነቢዩላህ ሙሳ ዐለይሂ ሰላም እንዲህ አሉ ይላናል። ምን አሉ? ወጀዐልኒ ወዚረን ሚን አህሊ፣ ያ አላህ ከቤተሰቦቼ ለኔ ደጋፊ አጋዥ አድርግልኝ። በአሁን ጊዜ ሚኒስትር እንደሚባሉ ማለት ነው። ወዚረን ሚን አህሊ ሃሩን አኺ፣ ለዚያውም ወንድሜን ሃሩንን እንደኔው የኔ ደጋፊ አጋዥ አድርገህ ነቢይ አድርግልኝ መልእክተኛ አድርግልኝ ብለው አላህን ጠየቁ። ያም ደግሞ ለምንድነው የጠየቁበት ዓላማ ሲገልጹ እሽዱድ ቢሂ አዝሪ፣ የኔ ጉልበት የኔ አስተምሮ ጠንካራ እንዲሆን አድርግልኝ። ከይንሰብሐከ ከሲራ፣ በጋራ በጣም እናጠራሃለን እናወድስሃለን እናመሰግናሃለን እናመልክሃለንና እሱንም ጭምር ነቢይ አድርግልኝ ብለው አላህን ለመኑት። ስለዚህ ውድ ወንድሞች እህቶች፣ በአንድ ቤተሰብ ውስጥ አንዱ በጣም ምሁር ከሆነ ሌሎችም ምሁር እንዲሆኑ ማድረግ አለበት። አንዱ ደግሞ ሀብታም ከሆነ ሌሎችም ሀብታም እንዲሆኑ ማድረግ አለበት። ሌላው ደግሞ ዓሊም ከሆነ ሌሎችም ዓሊም እንዲሆኑ ማድረግ አለበት። ሌላው በጣም ኸይረኛ ጥሩ ሰው በአንዱ ያለው መልካም ነገር ሌላውም ጋር እንዲኖር ልንሰራ ይገባል። እኔ ብቻ ጥሩ ሁኜ ሌሎች ወንድሞቼ እህቶቼ ታናሾቼ ታላቆቼ እንደፈለጉ ይሁን መባባል የለብንም። እርስ በርስ መተሳሰብና እርስ በርስ መተዛዘን ያስፈልጋል የሚለውን መልእክት ያስተላልፋል። ወጀዛኩሙላሁ ኸይረን ወሽክራ።